ሰላም ቤተሰብ እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። አሳ ሰራው። ዛሬ ደግሞ አሳ በሩዝ ነው የምሰራው። አሳ ኮተሌት በሩዝ እንደዚህ ሶሴን አዘጋጅቻለሁ። ሶሴ ውስጥ ሎሚ ያለ፣ ነጭ ሽንኩርት፣ ዝንጅብል፣ ቅመሞች ሁሉንም አድርጌያለሁ። አሳዬንም እንደዚህ በጨውና በሎሚ ጥብ አድርጌ በቅመም እሽት አድርጌ አስቀምጠዋለሁ ማለት ነው የተወሰነ ሰዓት። ውዶቼ ሁሉንም እንደዚህ ሽት አድርጌ መቅረጽ ስላልተመቸኝ ነው። እሺ በአንድ እጄ ስልክ ይዤ አልተመቸኝም ነበረ ስቀርጸው ማለት ነው። ሁሉንም አንድ ላይ እንደዚህ አድርጌ ትንሽ የተወሰነ ሰዓት ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከቅመሙ ጋር በደንብ እንዲገናኝ ፍሪጅ ውስጥ አደርጋለሁ። እስከዛ ደግሞ ሩዜን እሰራለሁ ማለት ነው። ሩዜ ምንም አልተጠቀምኩም። ካሮት፣ ሽንኩርትና ነጭ ሽንኩርት፣ ቀረፋ፣ ቁርንፉድ አድርጌያለሁ። ሽንኩርቴን በደንብ አድርጌ አቁላላና ቀረፋና ቁርንፉዱን አንድ ላይ ነው የምጨምረው። በጣም የሚጣፍጥ ጣዕም ነው የሚሰጠው ቀረፋው ከሽንኩርት ጋር እንደዚህ ታቆላሉት። ቁርንፉዱ ግን ወይ አንድ ፍሬ ወይ ሁለት ፍሬ በጣም ስለሚገን ማለት ነው። ያው ሽንኩርቴ እንደዚህ ቡኒ ከለር ሲይዝልኝ ካሮቱን እጨምራለሁ ማለት ነው። ቤተሰብ ካሮትና ነጭ ሽንኩርቴን እጨምራለሁ። ወዶቼ ነጭ ሽንኩርቴ እንደዚህ ከጨመርኩ በኋላ በደንብ አድርጌ ካሮቱን አቁላላለሁ። ከዛ በቁሌቱ ላይ ነው እኔ ሩዝ የምጨምረው። ሩዙን ትንሽ ከቁሌቱ ጋር ገልበጥ አደርገዋለሁ። ሩዜን ዘፍዝፌ ነበረ ለትንሽ ሰዓት። እዛ አጥልዬ እጨምራለሁ ማለት ነው። እንደዚህ ሁሎች ገልብጥ አድርጌ ከቁሌቱ ጋር ትንሽ ሰዓት እንትን ካልኩት በኋላ እዛ የፈላ ውሃ አዘጋጅቼ ነበረ እሱን እጨምራለሁ ማለት ነው። ይኸው ውዶቼ ሩዙ በእንደዚህ መልኩ ይበስላል ማለት ነው። ምርጥ ሆኖ ነው የሚበስለው። በጣም ነው የሚጣፍጠው። ሰብስክራይብ ላይክ እያደረጋችሁ ቤተሰብ እዚች ጋር ቃሪያ አደርግባታለሁ። ቃሪያው በጣም አሪፍ ቃና ይሰጠዋል ለሩዙ አብሮ ሲበስል። እዚህ ጋር ዱቄት አዘጋጅቻለሁ። ቅመም ጨምሬበታለሁ። ሁሉንም ቅመም ጨውም አድርጌያለሁ። እዛ በዚህ እንትን እለዋለሁ ማለት ነው። አሳው ላይ ገልበጥ አድርጌ በእንቁላልም መጠቀም ትችላላችሁ ውዶቼ። እንቁላል ውስጥ እየተነከረ ዱቄት ላይ ማድረግ ማለት ነው። እኔ ግን በዱቄቱ ብቻ ነው ያደረኩት።
እንትን ብዬ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ውዶቼ ይሄ ሁሉንም እንደዚህ ደረድርና ትንሽ ፍሪጅ ውስጥ ከትቼ ነበረ። እንደዚህ ይሆናል። ያው ሩዜም እንደምታዩት በስሏል። ፍርፍር ነው የሚመስለው ብሎ ነው የሚመስለው። ይሄ አያምርም? በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሩዜ ደርሷል። እዩት እንደዚህ ፍርፍር ብሎ ውሃ አልበዛው ምን አላለው። ቆንጆ ሆኖ በስሏል። እዛ አሳችንን እንጠብሳለን። ሰላጣ አዘጋጅቻለሁ። ያው በከሰል ነው የጠበስኩት፣ ቀስ እያለ እንዲበስልልኝ ማለት ነው። መጨረሻው ደግሞ በጣም ነው የሚያምረው። ሩዝ አለው፣ እሱ አለ፣ ሰላጣ አብራችሁ ትሰሩለታላችሁ። ተበልቶ የማይጠገብ ነው የሚሆነው እላችኋለሁ። በጣም ይጣፍጣል። ያው ወዶቼ መጨረሻው እንደዚህ ነው። በጣም ያምራል። ሰርታችሁ ብሉ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉልኝ። አመሰግናለሁ ስለተከታተላችሁኝ።